መንገዱን እንትን አንቺ ሲያምሪ አንቺ ወይኔ ሲያምሩ አንቺ ታርጉን ያስተካክል። ይሄ እኮ አርቲፊሻል ነው ታውቂያለሽ? አርቲፊሻል ነው ላይ ይሄ አርቲፊሻል ነው ጠቅላላ። እኔ ደግሞ የተፈጥሮ ተመሬት ዋጋ ይፈልጋ አይደለም። አይ አላየን እንደው ከዚህ በኋላ ገጠር አለ ግን አተሽ አረግራር ላይ እንዳትኝ። አረ ይሄኛ ሰፈር አይደለም አንቺ ታችኛው ነው መሰለኝ። አረ አንቺ መንገድ ስተናል ማርያምን ላ ይሄ አይደለም ነው ተበታች ነው ገና ታችኛው ሩቅ ነው እንዴ? እኔ እንጃ ወላሂ አንቺ አሁን እንደዚህ አይነት ቤት ቢኖራል ባሎቻችን ባይሄዱ አዱ ነስስ ማሰላማ ማሰላማ ብለዋል። ጥላጥላችን እግራችን ከታየ መቻነስ አላይም ብሎ ከተማ ምን ከተማ ነው ግን አንቺ መንገድ ስተና ወላሂ ያበሰፈ መሰለኝ አይደለም ነኝ አንቺ ተየ እንዳታሳስቺ እኮ ሰፈሪ አይደለም አንቺ ነይ በዛ ያው ዘነዘለ በዚህ በማታ ደግሞ መሄጃ ሰጥተሽ እንዳታስጠፊኝ ታብ እያልን ብንሄድስ እዚሁ በዚህ መኪና እንስራቅ እንዴ? ወይ ጉድ! መኪና ስጋ ሰርቀሻል እንደ መኪና ስጋማ እንዴት አንቺ ሲያምር እኮ ስጋው በእውነት አሁን ያንን ጨክነው እሳት ውስጥ ሊከተት ነው። እናቴ ደግሞ መጀመሪያ ቆንጆ ነበር። አሁን ግን መልካት ፈረጉት ቀባም ቀበተው መጀመሪያ ቆንጆ ነበር። አሁን ግን ቀይ ሲያምር አንቺ ፍሬሽ ነው። በዛ ላይ በቃ ቁርጥ ስጋ ራሱ ልብላ ብትይ ደስ ይላል። ክትፎ ራሱ ይወጣዋል ነበር። አይ እንት ሴትዬ ለማኛስ ብላታል ብዬ እንጂ ጠይቅ ነበር። እኔ ግን ማርያም ጠይቅ ነበር። እንዳጠይልኝም እኮ ምን አባታቸው መስጠታቸው ይቀር ነገር መንገዱ ጠፍቶኛል ወላሂ ስተናል ቤት ታሊ ቀጥ ብላን የመጣ ነው። አንቺ ታይ ግን እኔ ምን አገባኝ? ሴትዬ ጋር ሚስኮል አደርጋለሁ ደግሞ ስልኬ ሊዘጋ ነው እንጂ ይሄን አሁን በዛ ምንካለው ወዲ ላይ መሰለኝ የሆነ እሬት አለ እንትናችን ላይ መንገድ ላይ ማለት ነው። በሬቷ ነው ያሻል። እኛ ሰፈር እኛ ሀገር እንትን ምንድነው የሚባለው? ምንድነው ድንበር መጠበቂያ አይደለ? ሬት የሚተክሉት ያኔ እኛ ቤት አስለ መቀኝ እንግዲህ ይመስለኛል። አረ ያለን እዚሁ እንግዲህ አረ ያው በላይ አይተዝታ ያው በላይ ስታገቢ ምንድነው የተዘፈነች? አራጋ የኔ ሰርግ ዘፈን ምን አልነበረም። ምንም ዘፈን ስለሌለ እኮ ነው እንደዚህ ብጥብጥ ውስጥ የገባች። ይሄ ግን የመችል ይሄ ግን የኛ ቤት አይደለም። ወላሂ ስተናል። የት አለ ሬቱ? ፈልጊ። የለም ሬት ግን ይሄ ነው ይመስለኛል። ግን ሬት አሳትኩም ግን ይሄው ግን እዚህ ጋር ኮሬት ነበር። አሁን ይሄ መቼ ተተክሎ ነው? እኔ መጥቻ አላውቅም ማለት ነው። ይሄው ሬት ግን ይሄ መቼ ተተክሎ ነው? አደናገረኝ እኮ ምን እንደተከፈለ ግን ቤታችን አውቀዋለሁ ነው ያስለው። ጎበስ የኔም በሳም በዚህ ጋር ነው የምንታጠፈው። አሁን በዚች ጋር ብለሽ አሁን እኛ ሰፈር ቢመጡ የሚጣጣው ሰው እና ሰውዬና ሁለታው ገቢ ሲቆመጥ የቀጣጠል ነው እናቴ ጠቅላላ ተበላሽቶ። አረ እኛ ጋር ደግሞ ልጁ እኛ ጋር ልጅ ማለት ድርማ አፈር ቢያር ሸድመታና ነይ በእናትሽ እስቲ ልጅ ድመት አንቺ ለምን ዝቃብር ነው እንጂ ሲል የጣፈበት እቺ ታፈር ቤት የተባለችው ድመት ምስኪን እፍ ያልሻት እሷ ነው። ወይኔ አንቺ መኪና እንዳታስገጪ ፈጣሪ። እሺ ታቋርጭ በቃ ገጠር ልም ያለ ገጠር ትንሽ ብትሄዱ ኢትዮጵያ ትገባላችሁ። ነገር ያሬት ትፈልጊያለሽ? እንንቀልና እንዴ እንዴ የሬት ማአት አንቺ ምንድነው ግን ይሄ እንጃ ለምን ደከለ እኔ ለምን አንድ ቀን ከዚህ ነው የሰረቀው ለሊመት ተዘርቀን ከዛ ወስቴን ተክለ ነው ልጅ አላ ለምን እንደው ተባባ አላልኩና አበላሽ አረ ግሬ ሰራተኛ ቤት ነው እንጂ ይሄ ዲላይቨር ነው እዚህ ያለው አትክልት ይሄ መጋረጃ ወር ላይ ያለች ኢትዮጵያ ነው ነው። አዎ ኩርሲ ያለው ደግሞ ማሻአላ እኮ ኩርሲ የመዝናኛው ነው ይሄ ቤቱ ራሱ ሲያምር የሰዎቹ። እሺ አሁን የሴትዬ እናት ቤት ዶ ደርሰናል። ተመስገን። ይሄ አይደለ አሁን ሀሪሴን ጣድ አድርጌ ፍችል ከራይስ ያለ ለሊቱን ሙሉ ተገትረሽ ደስ የሚለው ነገር እኮ ሽንኩርቱን ታዛርገዋለህ። ድንቹ ቲማቲም ሁሉ ነገር ይወጣል። ውሃ ሞልቶ ፈሶ መቼ ታየው በቃ መቼ እንደታየው ወይኔ ጉዴ ወይኔ። ይሄው እንግዲህ ውሃ እስከ ነገ ነው ያጠጣችሁት። ይሄ የሴትዬ እናት ነብር የምታስሩ ነው የሚመስሉት እዚህ ውስጥ እኮ። አዎ ጠጥቷል። ይሄ እርጥብ እኮ ነው።
ጠጣ አልጠጣ ከአንቺ ጋር ያለው የለሁም ይሄንን አጠብኩት ውጩን በውሃ ውስጡን በፎጥ በክሊኒክስ ሳይቀር በኢዚ አድርጌ ጸጥ። ይሄ የእናንተ ቤት ነው ኮምቦርታ? ከአንቺ ጋር አልዘጋም ቤት። ሰላም አለይኩም። ሴትዮሽ أسلمك. وي حطني هدية. شكرا. واو حلو حبيتها. ها حبيت هدية. انت متى جيت؟ شلت مرة ثانية. ناي هنا نسجل. እሺ ወደ ቤታችን መተናል። እሺ ደመቁ ደህና ነሽ? ደህና ውለሽ ነው? ኧረ ግድል አንቺ የባህልሽን ቀምቼብሽ ነው እንደዚህ ብለሽ የጠበቅሽኝ። ሳቅ በይ እስቲ ሳቂ። ውይ ይሄን ቆንጆ ወፍረሻል ደግሞ። እኔ ከሄድኩ በኋላ ጀምረሽ ተስማምተሽ ነው መሰለኝ። ማን አንቺ ሽንኩርት ለመቼ ዶሮ ወሰረ እንዴ? አንቺ ምን ይቀርልሻል? ቡና ልታፈይ ነው? አባ ማይ ባረድ ማይ ቀዝቃዛ። የታለ ገንፎ የምትሰሪው? አይ ነገ የሚገነፋው ገንፎ ታየኝ። አንቺ ይሄ ምንድን ነው? ዛሬም ሳሉና ነው እንዴ ሰራሽው? ይሄ ነው የእንትኑ ስጋ። ትርፍ ስጋ የለም። እውነቴን ነው። አዎ እውነቴን ነው። እሺ ለምኑ ምን ላይ ልጨምሩ? ነገ እንጠብሳለን። የተቀቀለ ነው እንደምጠብሽው። ምን ችግር አለ? አልጫ ስሪበት። አልጫ ስጋ አልጫ። ኧረ ሀይት ቤት አላይብኛል ነው ፈራለሁ። ግን መቀነስ እችል ነበር አልጫው ላይ እኮ። ምን አሁን ከበሰለ በኋላ እኮ አናቱ ላይ ነው የምትጨምረው። ምን ይታያል? እንዴት ነሽ? ስሚ አንቺ ከበሰለ በኋላ ትጨምሪዋለሽ። ቀንሺ። ከዛ አልጫ ስሪ። ስጋ ምን አስጨነቀሽ? አንቺ ገንፎ ትበያለሽ? አበይ እንጀራ ገዛለሁ። ስለዚህ እንጀራ ነው የምበላው። ያገባሽ ምንም ጉድ የለም። ነም አንቺ ቤቱ እንዳለ አጣበቃችሁ ደፋችሁ እዚህ ጋር አሲር زايد منوك ماير يقول ما يرجع خلاص هني بيت منوك يلسع بيلسع. وي متى يا زيد؟ ها متى يا أبا ماي ወድጄሃለሁ። በቃ ልዝጋ።